ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የክሮቼት ኮንተንት ክሬተር ሀዲ ክሮቼት ቻናል በሰላም መጣችሁ። ያው ባለፈ እንደ ቀልድ የተጀመረ የዳንቴል ስራ እንዴት ወደ ቢዝነስ ገባ የሚለውን ነገር ያው በትንሽም ቢሆን አውርተን ነበር። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣ ነው። ብዙ ጊዜ ብዙ ካስተመሮችን ኮምፕሌን ያቀርባሉ። እነዚህ የተሰሩ ሹራቦች ለምንድን ነው እንደዚህ ቶሎ ትጥ የሚያወጡት? በቃ ለመለበስ የማይሆንም አይነት ነገር ብዙ ኮምፕሌኖች ይመጣሉና ስለዚህ እነዚህን ችግሮች እንዴት ነው መፍታት የምንችለው? አንድ ክሮቼተር እነዚህን የሹራቦች አውጥቶ ለገበያ ከመሸጥ በፊት ምን ጥንቃቄዎችን መውሰድ አለበት የሚለውን ነገር እንዲሁም ደግሞ ካስተመሮችን እነዚህን እቃዎች ከገዛ በኋላ እነሱስ መውሰድ ያለባቸው ጥንቃቄዎች ምንድናቸው የሚለውን ነገር በዚህ ቪዲዮ ቀለል አድርጌ ማሳያችሁ ይሆናል። ስለዚህ ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦች ቻናላችንን ሰብስክራይብ አድርጉ። እንዲሁም ደግሞ በቅርቡ አዲስ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ እንኳን ወደ ቻናላችን መጣችሁ። ስለዚህ ቀጥታ ወደ ቪዲዮ እንገባለን። በዛሬ ቪዲዮአችን ስለ ፒሊንግ ነው የምናወራው። ፒሊንግ ማለት ብዙ ጊዜ ክሮቼት ስንሰራ ሹራቦች ጋር ወይም ደግሞ የተለያዩ አልባሳት ስንሰራ ጥጦች ይወጣሉ። ከተሰሩ በኋላ እኛ መጠቀም ስንጀምር መልበስ ስንጀምር እንደዚህ አይነት ችግሮች ይመጣሉና እነዚህ ችግሮች ከምን ነው የመጡት፣ እንዴት ነው ማስወገድ የምንችለው የሚለውን ነገር በዚህ ቪዲዮ የምናይ ይሆናል ማለት ነው። ስለዚህ ያው አንዳንድ ፖይንቶችን ይዤላችኋለሁ። እናንተ ወይ ክሮቼተር ናችሁ ወይም ደግሞ ካስተመር ናችሁና እነዚህ ፖይንቶች ለእናንተ በጣም ወሳኝ ፖይንቶች ናቸውና ስለዚህ የምንነሳው ከክሮቼተር ነው። አንድ ክሮቼተር እነዚህን አልባሳት አውጥቶ ገበያ ላይ ከመሸጡ በፊት ምን ማድረግ አለበት? ለካስተመርም በጣም ስራ ያቀላል። አንድ ክሮቼተር እነዚህን ሹራቦች ቀጥታ ገበያ ከማውጣቱ በፊት እነዚህን ጥንቃቄዎች ቢወስድ ያ ካስተመር የሚገዛቸው እቃዎች ያው ኳሊቲያቸው እንደተጠበቀ ይሆናል ማለት ነው። ስለዚህ በመጀመሪያ ከክሮቼተር ስንነሳ አንደኛውና ትልቁ መፍትሄ ጥራት ያለው ክር ከተገኘ መጠቀም ነው። ይሄ ፒሊንግ 100% የሚቀይርልን ያ ነው። ከዛ ውጭ ያሉት ተከታታይ ነግራችሁ መፍትሄዎች ፒሊንግን ይቀንሳሉ እንጂ ቀጥታ ሙሉ ለሙሉ አያስወግድልንም ወይም ደግሞ አያጠፋውም። ስለዚህ አንድ ክሮቼተር ሲሰራ ካስተመርም ቢሆን ያው ከዋጋውም አንፃር ሊሆን ይችላል ቀለል ወዳለው ሊሄድ ይችላል። ግን እነዚህን ክሮች ለመቀነስ ወይም ደግሞ እነዚህን ፒሊንግ የምንላቸውን ነገሮች ለመቀነስ በጣም ጥሩ የሆነ ጥሩ ኳሊቲ ያለው ክር ቢጠቀም አንቲ ፒሊንግ አክሪሊክ ያርን መጠቀም ከቻለ አንድ ክሮቼተር እነዚህን ፒሊንጎች 100% መቀየር ይቻላል ማለት ነው። ብዙ ጊዜ እንደ ኢትዮጵያ ስናየው እነዚህን አንቲ ፒሊንግ አክሪሊክ ያርኖችን ማግኘት ምናልባት አስቸጋሪ ሊሆን ይችላል። ግን ከተገኙ እነዚህን ክሮች መጠቀም በጣም አሪፍ ነው። እነዚህን ፒሊንጎች መቀነስ ይቻላል ማለት ነው። ስለዚህ 100% መከላከል የምንችለው እነዚህን ጥራት ያላቸው ክሮች መጠቀም ስንችል ይሆናል ማለት ነው። ፒሊንግ አክሪሊክ ያርኖችን ማግኘት ካልቻልን ያገኘናቸው ደግሞ ኖርማል እነዚህ ክሮች ከሆኑ እንዴት ነው መከላከል የምንችለው የሚለውን ነገር ደግሞ እናያለን። ስለዚህ አንደኛው ነገር አንድ ክሮቼተር እነዚህን ክሮች ለምሳሌ አሁን ብዙ ጊዜ እኛ ጋር ወዳሉት የክር ብራንዶች ልንሰዳችሁና ባሩሽ አለ፣ ለምሳሌ አሊዝ አለ፣ ኪንግ አለ። እነዚህን ክሮች የምንጠቀም ከሆነ እነዚህ አንቲ ፒሊንግ አክሪሊክ ክሮች አይደሉም። ሶ እነዚህን ክሮች ስንሰራ አፕሮፕሪየት የሆነ ሁክ መጠቀም አለብን። የመጀመሪያው መፍትሄ እሱ ነው። ማለትም ለምሳሌ አሁን ብዙ ጊዜ 3.5 ኦር ደግሞ 4 ሚሊ ሜትር ሁክ የምንጠቀም ከሆነ ጀስት ኢትስ ኖርማል። ግን ከዛ ውጪ እነዚህ ሰፋ ያሉ ከዚህ ካልኳችሁ ሳይዝ ውጪ የምንጠቀም ከሆነ ደግሞ ያው የምንሰራበት ሳይዝ እየሰፋ ስለሚሄድ ሹራባችንን ፒሊንግ የመሆን እድሉ ከፍተኛ ነው ማለት ነው። ስለዚህ ወይም ደግሞ ለምንሰራው ኦርደር ስንሰራ ከ3.5 እስከ 4 ሚሊ ሜትር ሁክ ብንጠቀም በጣም አሪፍ ይሆንልናል ማለት ነው። ስለዚህ አንድ ክሮቼተር መውሰድ የሚችለው የመጀመሪያው ጥንቃቄ የሚሰራበትን ሁክ ሳይዙን ማወቅ አለበት። ከተቻለ ከ3.5 እስከ 4 ሚሊ ሜትር ሁክ መጠቀም የሚችል ከሆነ ይሄ በጣም አሪፍ ነው ማለት ነው። ሌላው ነገር ምንድነው? እነዚህን ሁኮች ሳይዙን አውቀን ከሰራን በኋላ ስንሰራ ስሬታችን ማለት ነው ስሬታችን ጠበቅ አድርገን መስራት አለብን። ልል አድርገን ብንሰራው ከሆነ የመመዘዝም
መካከለኛ በሆነ ጠበቅ አድርገን ያው ሞር ጠበቅ ካለ ደግሞ ሊጠነክርም ስለሚችል በቃ መካከል ላይ የቀረ ጠበቅ አድርገን መስራት አለብን ማለት ነው። ይህ ለአንድ ክሮቼተር የሚመከር ወሳኝ የሆነ መፍትሄ ይሆናል ማለት ነው እነዚህን ፒሊንጎች ለመቀነስ። የመጀመሪያው የነገርኳችሁ ትክክለኛ የክሮቼት ያለው ክር አንድ ክሮቼተር መምረጥ ከቻለና ካስተመሩ ደግሞ በዚህ ይሰራልኝ ብሎ ከወሰነ እነዚህን ፒሊንጎች መቀነስ እንችላለን ማለት ነው። ከዛ ውጭ ቅድም እንዳልኳችሁ የምንሰራበትን የሁክ ሳይዙን መለየት አለብን። 3.5 እስከ 4 ሚሊ ሜትር ከነዚህ ውጪ ባንወጣ አሪፍ ነው። ከዛ ውጪ ስንሰራ ያው ጠበቅ አድርገን መስራት አለብን ማለት ነው። ሌላው ነገር እነዚህ ሹራቦችን ስንሰራ በዚህ ወይ ከሰራን በኋላ ስንሸጣቸውስ ምን ማድረግ አለብን ወደሚለው እንሄዳለን። ስንሸጣቸው ምን ማድረግ አለብን የሚለው ላይ ሁለት ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው ምንድነው ስቲም ብሎኪንግ የሚባል ነገር አለ። ስቲም ብሎኪንግ ማለት እነዚህ አልባሳት ወይም ደግሞ ሹራቦችን ከሰራን በኋላ ስቲም ብሎክ ይደረጋሉ። እዚች ጋር ቪዲዮ ላይ እንደማሳያችሁ በውሃ እንፋሎት የሰራነውን ሹራብ ወይም ደግሞ አልባሳት ጠፍጣፋ ነገር ላይ ካስቀመጥነው በኋላ ቀስ እያደረግን ያው የምናስቀምጠው ብረትም ሊሆን ይችላል እንዳይነካው አድርገን የውሃው እንፋሎት ብቻ እንዲያልፍበት ማለት ነው እዛ ስራችን ላይ ማለት ነው እናደርገዋለን ማለት ነው። ግን አሉ የተለያዩ ማሽኖች አሉ እንደዚህ ለስቲም ብሎኪንግ የሚጠቅሙ እነሱም ከተገኙ ደግሞ በዛው ወይ እንደዚህ ስቲም ብሎክ ማድረግ እንችላለን ማለት ነው። ግን ከዛ ውጪ እነዚህ ማሽኖች ምናልባት እጃችን ላይ ከሌሉ ደግሞ ቅድም እንዳልኳችሁ መጀመሪያ እዚህ ላይ ቪዲዮ ላይ የምንጠቀማቸውን ፋኖች እነሱን መጠቀም እንችላለን። በእርጥበት ያለው ነገር ሹራባችን ላይ ከነፋን በኋላ ይህን የምንጠቀመው እርጥበት ያለው ነገር ለምሳሌ አሁን ወደኋላ ግን በውሃ ኤር ኮንዲሽነር ተጠቅመን ውሃ አድርገን ከዘፈዘፍነው በኋላ ለትንሽ ጊዜ ካንጠፈጠፍነው በኋላ ግን እዚህ ጋር ማንጠፍጠፍ ስላችሁ ያው እንደዚህ አንጠልጥለ ነው ምናምን ሳይሆን ካንጠለጠል ነው ሊዘነጠልብን ይችላል። ጠፍጣፋ ነገር ላይ አስቀምጠ ነው ቅድም ያልኳችሁን ማሽን ተጠቅመን ፋኑ ማድረግ እንችላለን በዛ ማለት ነው። ይሄ ደግሞ ፒሊንጉን በጣም ነው የሚቀንሰው። አንድ ክሮቼተር ስቲም ብሎክ አድርጎ መሸጥ ከቻለ ያን ዕቃ እነዚህን ፒሊንጎች መቀነስ ይቻላል። ለምን አንደኛ የተሰራው ፓተርን እዛው ባለበት ይቀመጣል፣ ኳሊቲውን ባለበት ይቀመጣል። እንደገና ደግሞ ያ ክሮቼተር ሲሸጠው ደግሞ ያን ነገር ምንድነው የሚያደርጉት መጻፍ መቻል አለበት። ለምሳሌ አሁን ይሄ ነገር ታጠብ በቀዝቃዛ ውሃ እንዲታጠብ ይሄም ነገር አንድ ክሮቼተር ቅድሚያ አለበት። ምንድነው ያ ነገር ያ የሚሰራው ሹራብ በተሰራ በኋላ ተጠቃሚ ወይም ደግሞ ካስተመሩ በቀዝቃዛ ውሃ ማጠብ አለበት። አንድ ሁለተኛ ደግሞ በእጅ መታጠብ መቻል አለበት። ማሽን ላይ የሚገባ ከሆነ ቅድም እንዳልኳቸው የመነጫጨት ምናምን ባህሪ ስላለው በእጅ ቢታጠብ ተመራጭ ነው። ሁለተኛ ደግሞ ሃርድ የሆኑ ሳሙናዎችን አለመጠቀም፣ ሶፍት ሳሙናዎችን መጠቀም መቻል አለብን። ሌላው ደግሞ መጨረሻው ደግሞ ባይጠመዘዝ ካጠብነው በኋላ ከምንጠመዝዘው ይልቅ እንደዚህ ጠፍጠፍ ያለ ቦታ ላይ አስቀምጠነው እንዲደርቅ ብናደርገው ይሄ ለካስተመሮች የሆነች ሾርት ነው ታወጣን ወረቀት አስገብተን እዛው እንትን ውስጥ ማስገባት ከቻለን በጣም አሪፍ ነው። ይሄ በጣም ፒሊንግ የሚቀንስ ነገር ነው። ያ ክሮቼተራችን ኖት ለካስተመሩ መስጠት ከቻለ አሊያም ደግሞ ኮንታክት ማድረግ ከቻለ ኢንፎ መስጠት ከቻለ ያ ካስተመሩ ለረጅም ጊዜ መጠቀም ይችላል ያን ሹራብ ማለት ነው። እነዚህን ነገራቶች ካየን ካስተመሩስ ጋር የሚመጣው ነገር ምንድነው? ቅድም እንዳልኳችሁ ቅድም ያልናቸው ነገሮች መፈጸም መቻል አለበት። ከዛዎቹ እንዴት ነው የምናጥበው የሚለውን ነገር ደግሞ እስኪ እንዴት ነው የምናጥበው?
እዚህ ጋር እንደምታዩት መጀመሪያ ላይ ያው ሳፋችን ላይ ውሃ እናደርጋለን። ብዙ ጊዜ ለአንድ የሻይ ሄር ኮንዲሽነር 1 ሊትር ውሃ ልንጠቀም እንችላለን። ከጨመርን በኋላ ቀጥታ ምንድን ነው የምናደርገው ሹራባችን ሊሆን ይችላል ወይም ደግሞ ያሰራነውን አልባሳት እዛ ላይ እንጨምራለን ማለት ነው። ጨምረን ለ15 ደቂቃ እናስቀምጠዋለን። ካስቀመጥን በኋላ በንጹህ ውሃ እናጥበዋለን ማለት ነው። በዚህ ወይ እናጥበዋለን። ግን እንደዛ ተደርጎ ከወጣ በኋላ እንደዚህ አንጠልጥለን ግልጽ ማለት አንጠልጥለን የምናስቀምጠው ከሆነ የመዘንጠል ባህሪ ያለው ፒሊንግ የማድረግ እድሉም በጣም ሰፊ ነው። እንደዚህ ዝርግ ቦታ ላይ ወይም ደግሞ ተፍተፍ ያለ ቦታ ላይ አስቀምጠነው እንዲደርቅ ብናደርገው ይሄ ፒሊንግ መቀነስ ይችላል ማለት ነው። ስለዚህ ቅድም እንዳልኳችሁ በዚህ ወይ ማጽዳት ይቻላል። ይሄ ፒሊንግ የምንለው ወይም ደግሞ ጥጥ ማውጣት የሚባለው ነገር ማለት ነው። ከዛ ውጪ የተለያዩ ሼቨሮችን ተጠቅመን በሼቨር ማንሳት ከቻለን ይህም ጥሩ ወይ ነው። ያው ብዙ ጊዜ ስንላቸው ኖርማል ነገር ስለሆነ ማለት ነው። ከዛ ውጪ ከኖርማል ልብስ ጋር አብረን አለመጨመር ያን ያስተላልፋል ደግሞ ይሄን የክሮቼት እቃ ማለት ነው። ለምን ሲባል ከብዙ ከልብስ ጋር ግንኙነት ባበዛ ቁጥር ፒሊንግ የማውጣት እድሉን በጣም ሰፊ ነው የሚሆን ማለት ነው። በተቻለን አቅም ይህ ልብስ በስርዓት አጥፈን ለራሱ የቻለ ቦታ ማስቀመጥ መቻል ነው። በዚህ ወይ ቅድም እንዳልኳችሁ እነዚህ ጥንቃቄዎች ወስደን ካስተጣጠር ጀምሮ ትክክለኛውን ያስተጣጠር ዘዴ ተጠቅመን መስራት አለብን ማለት ነው። እና ብዙ ጊዜ እንዳስተዋልኩት እነዚህ ሜክሮች እንጂ እንዴት በተገኘው ሳሙና ልናጥበው እንችላለን። ለምሳሌ ከፈለግነው ያው ያልኳችሁን ጥንቃቄ በደንብ እድሜያቸውን እስከፈለገ አዲስ እንደሆኑ ኳሊቲያቸው እንደተጠበቀ መጠቀም ትችላላችሁ። ቅድም እንዳልኳችሁ ከአንድ ክሮቼተር የሚጠበቀው ነገር ምንድን ነው፣ ከካስተመሮስ የሚጠበቀው ነገር ምንድን ነው የሚለውን ነገር እጥር አድርጌ በዚህ ቪዲዮ አስቀምጬላችኋለሁ። አልባሳትን ስታሰሩ ወይም ደግሞ ስትገዙ እነዚህን ጥንቃቄዎች ውሰዱ። ብዙ ጊዜ እንዳልኩት መልበስ ላይ ብቻ ኳሊቲዋ እንደተጠበቀች ድጋሚ ለመልበስ እነዚህን ጥንቃቄዎች እንውሰድ። ባገኘነው ሳሙና ወይም ደግሞ ሃርድ ሶፕ ባንጠቀም ሶፍት በሆኑ ሶፖች ስለዚህ ብዙ ጊዜ ገዝተነው አንዴ ሁለቴ እንኳን እኮ አልለበስነውም ለምንድን ነው እንደዚህ ብዙ ኮምፕሌንት ስለሚቀርቡ ለዛም ነው እነዚህን ጥንቃቄዎች መውሰድ አለብን። ግን ቅድም እንዳልኳችሁ 100% መቀነስ የሚቻለው የኳሊቲ የሆነ ማግኘት ከቻለን እና መሰራት ከቻሉ በዚህ ወይ መቀነስ ይቻላል። ከዛ ውጪ ግን ቅድም እንዳልኳችሁ ብዙ ጊዜ እኛ ሀገር ላይ ያሉት እነዚህ አይነት ክሮች ስላልሆኑ በዚህ ክር የሚሰሩ የተለያዩ ሹራቦችን ወይም ደግሞ አልባሳቶችን መቀነስ የምንችለው በዚህ ወይ ብቻ ላይ ጥንቃቄ ማድረግ ነው፣ ወይም ደግሞ ጥንቃቄ ማድረግ የምንችለው ነገር ነው ማለት ነው። ስለዚህ ያው ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። ቻናሌን ሰብስክራይብ ያላደረጋችሁ ቤተሰቦቼ አሁንም ቻናሌን ሰብስክራይብ አድርጉን። ብዙ ጊዜ ልብ ማንላቸው ግን ደግሞ ብዙ መማር ከዚህ በኋላ አብረን ቀስ በቀስ የምንማር ይሆናል። ስለዚህ ቻናሌን ሰብስክራይብ አድርጉት፣ እንዲሁም ደግሞ ሼር አድርጉ። ስለዚህ ስላያችሁ አመሰግናለሁ።